ጣሪያ ቃል ወይ ካልሆነ ለፖሊስ እናመለክታለን። ምን አልከኝ ልጅ? ደህና ነው ጋሼ። ከሩቅ ሳይወት እኮ ያመሙት መስሎኝ ነው። ወይ ምግብ ነገር ልትሰሩት ነው? ተባረክ ልጅ፣ ቅልቦና የተቸረህ ልጅ ነህ። ምንም አይደለም ጋሽ፣ ወይ ካመሙት ይንገሩኝ። የለም ልጅ አላመመኝም። ኧረ ምንም አይደለም ጋሽ። ምን ሆነው ነው? ምን እባክህ ልጄ፣ ልጄን ልጠይቅ መጥቼ አንዱ ሊያዝልህ ብሎኝ ልብሴንም ስልኬንም ይዞብኝ ጠፋ። ልጅ አይ አባባ፣ የከተማ ሰው እኮ አይታመንም። ተው ልጅ፣ እንደዚህ ብለህማ አትደምድም። እንዳንተ ያሉ ቀና ልቦና ያላቸው ሰዎችም አሉ። እሺ አባባ፣ ስልክ ቁጥሯን በቃሉት የሚያውቁ ከሆነ ወይ እኔ ላስደውሉታ። ቁጥሯን ይንገሩኝ። እሺ ልጄ ተባረክ። 09 09 ማነው? አላውቀውም። ሴቭ አልተደረገም። አንሹ፣ እንደ ባለፈው ቻርጅ ዘግቶባቸዋል። አባቴ አስጨነቀኝ እኮ። ምን ውስጥ ገብቼ ልፈልግ? ቆይ እሺ፣ አሁን የት ነህ? እሺ፣ አጠገብ ሰው የለም? እሺ፣ ምኑ ጋር? እሺ፣ እሺ፣ አሁን መጣሁ። እሺ፣ እሺ፣ እንሂድ። ና እንሂድ። እየሄድን እነግርሃለሁ። እህሉ እንድፈሩት እንጂ እኔ በቃኝ አባባ። ይችን በልተሽ። አረ ጋሼ እርሶ ብሎ እንጂ እሷን በማጉረስ ብቻ ደከሙ እኮ። አይ ጠገብኩ። ደግሞ ለሌሎችም ደግሞ ለሌላቸው እግዚአብሔር ያስብላቸው። እንዴ የት ነው ማዕድ ረግጠሽ የምትሄጂው? በቃኝ። ቁጭ በይ። ይኸው በድሮ ጊዜ ነው፣ በከበርቴዎች ጊዜ። እንደው ጋሼ የሚነግሩን ታሪክ እኮ እንዴት ናፍቆኝ እንደነበር። እና እንደ አገልጋዩ ያገባና ይሄ ከበርቴ በዚያ ለመታደም ይሄዳል። እንደ አጋጣሚ ሲደርስ ሁሉም ሰው ምግብ እየበላ ነበርና እንደ ዛሬ